ሰላም ጤና ይስጥልኝ ቻናሌ ተከታታዮች፣ ዛሬ በአይነቱ ልዩ የሆነ አትክልትና ፍራፍሬዎችን አዋህደን የምንሰራው እጅግ ጣፋጭና ለጤናችን ተስማሚ የሆነ የሰላጣ አሰራር ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው በመከታተል ስለ አስገራሚ ጥቅሞቹና በጥንቃቄ መመገብ ስላለባቸው ሰዎች የምናየው ይሆናል። ለዛሬው ሰላጣ የተጠቀምኳቸው ግብአቶች የሰላጣ ቅጠል፣ ትኩስ ጥሬ ቲማቲም፣ ካሮት፣ አቮካዶ፣ ሽንኩርት እና ቃሪያ ናቸው። በተጨማሪም ሰላጣችንን ይበልጥ ልዩ የሚያደርጉትን ሙዝና ፓፓዬ አካተናል። አትክልቶችንና ፍራፍሬዎቹን እየከተፍን ጥቅሞቻቸውን አንድ በአንድ እንዘረዝራለን። በመጀመሪያ ደረጃ በፓፓዬ ውስጥ የሚገኘው ፓፓይን የተባለው ኤንዛይም እና በሰላጣ ቅጠል ውስጥ ያለው ፋይበር የምግብ መፈጨት ስርዓታችንን እጅግ ያቀላጥፋሉ። የሆድ ድርቀትና የቁርጠት ስሜትን በመከላከል የሆድ ዕቃዎችን ጤናማ ያደርጋሉ። በሰላጣችን ውስጥ የጨመርነው ሙዝ ለሰውነታችን ፈጣንና ጤናማ ኃይል ወይም ኢነርጂ ይሰጠናል። በተጨማሪም ሙዝ በውስጡ ባለው ፖታሲየም ምክንያት የልብ ምትና የደም ዝውውርንም ለማስተካከል ትልቅ እገዛ ያደርጋል። የሰውነት ክብደት ለመቀነስ ወይም ጤናማ ክብደት ላይ ለመሆን ለምትፈልጉ ይህ ሰላጣ ፍጹም ምርጫችሁ ይሁን። ካሎሪው አነስተኛ ሲሆን በአቮካዶ ጤናማ ስብና በፓፓያው ፋይበር ምክንያት ቶሎ የመጥገብ ስሜት እንዲሰማን ያደርጋል። በአቮካዶ ውስጥ የሚገኘው ጤናማ ስብ ሄልዚ ፋትስ እና በቲማቲም ውስጥ ያለው ሊኮፒን የተባለው ንጥረ ነገር በደማችን ውስጥ ያለውን መጥፎ ኮሌስትሮል በመቀነስ የልብ ህመም ተጋላጭነትን በእጅጉ ይከላከላሉ። በሰላጣችን ውስጥ የተጠቀምናቸው ካሮትና ፓፓዬ በቫይታሚን ኤ በጣም የበለጸጉ ናቸው። ይህም የአይናችንን የማየት አቅም ከመጠበቁም በላይ በእድሜ በመግፋት የሚመጡ የአይን ህመሞችን አስቀድሞ ይከላከላል። በሎሚ፣ በቃሪያ፣ በፓፓዬ እና በጥሬ ቲማቲም ውስጥ የሚገኘው ከፍተኛ የቫይታሚን ሲ መጠን የሰውነታችንን የበሽታ መከላከል አቅም ያጠነክራል። ጉንፋንና መሰል ኢንፌክሽኖችን በቀላሉ እንድንቋቋም ይረዳናል። ይህን ሰላጣ አዘውትሮ መመገብ ለቆዳችን ተፈጥሯዊ ወዝ ይሰጣል። በአቮካዶ ውስጥ ያለው ቫይታሚን ኢ እና በፓፓዬ ውስጥ ያሉ አንቲኦክሲዳንቶች የቆዳ መሸብሸብን በመከላከል ሁልጊዜ ወጣት ሆነን እንድንታይ ያደርጋሉ። በሙዝ፣ በሽንኩርትና በሰላጣ ቅጠል ውስጥ የሚገኙት ንጥረ ነገሮች የደም ዝውውርን ያስተካክላሉ። በተለይም የደም ግፊት ያለባቸው ሰዎች የደም ግፊትን በጤናማ ሁኔታ ለመቆጣጠር ይረዳል። በመሆኑም ምግባችን ውስጥ ማካተት ተገቢ ነው። የሰላጣ ቅጠል፣ ፓፓዬ እና ቲማቲም ከፍተኛ የውሃ ይዘት አላቸው። በተለይ በሙቀት ወቅት ወይም በቂ ውሃ ባልጠጣንበት ጊዜ ይህንን ሰላጣ መመገብ ሰውነታችን እንዳይደርቅና በፈሳሽ እንዲሞላ ያደርጋል። ሙዝ ትራይፕቶፋን የተባለ አሚኖ አሲድ ይዟል። ይህ ንጥረ ነገር በሰውነታችን ውስጥ ወደ ሴሮቶኒን ወይም ወደ ደስታ ሆርሞን ስለሚቀየር አይምሯችን እንዲረጋጋ፣ ውጥረትን እንድንቀንስና የተስተካከለ እንቅልፍ እንድናገኝ ይረዳናል። ብዙዎቻችን ካልሲየምን ከወተት ብቻ የምናገኝ ይመስለናል። ነገር ግን በሰላጣ ቅጠልና በአቮካዶ ውስጥ የሚገኘው ቫይታሚን ኬ እና ማግኔዚየም ሰውነታችን ካልሲየምን በአግባቡ መጦ አጥንትን እንዲገነባ ትልቅ ድጋፍ ያደርጋሉ። አቮካዶ የጡንቻ መኮማተርን የሚከላከሉ ማዕድናት ስላሉት በተለይ ስፖርት ለምትሰሩ ሰዎች ይህ ሰላጣ ከልምምድ በኋላ የሚወሰድ ምርጥ የጡንቻ ማገገሚያ ምግብ ነው። ታዲያ ቤተሰብ ልሰራላችሁ ስለምትፈልጉት ምግቦች ኮሜንት ላይ ጻፉልኝ። ከዚህ በበለጠ በቆንጆ አቀራረብ እሰራላችኋለሁ። ቪዲዮውን ላይክ እያደረጋችሁ ለብዙ ሰው እንዲደርስልኝ አድርጉልኝ። አመሰግናለሁ ውዶቼ። ታዲያ ይህ ሰላጣ እጅግ ብዙ ጥቅሞች ያሉት ቢሆንም የተወሰኑ የጤና እክሎች ያሉባቸው ሰዎች ግን በጥንቃቄ ሊመገቡት ወይም ሊቀንሱት ይገባል። አሁን እነማን መጠንቀቅ እንዳለባቸው በዝርዝር እናያለን። በአንዳንድ የሰላጣ ቅጠሎች እና ቲማቲም ውስጥ ኦክዛሌት የተባለ ንጥረ ነገር ሊኖር ይችላል። የኩላሊት ጠጠር ወይም ጠር ተጋላጭነት ያለባቸው ሰዎች
እነዚህን ጥሬ አትክልቶች በብዛት ከመውሰድ መቆጠብ ይኖርባቸዋል። የሰላጣ ቅጠል በቫይታሚን ኬ የበለጸገ በመሆኑ ደም የመርጋት ባህሪ ያለው። ስለዚህ የደም ማቅጠኛ መድኃኒት የሚወስዱ ሰዎች የቫይታሚን ኬ መጠናቸው እንዳይዛባ ሰላጣ ከመመገባቸው በፊት ሐኪማቸውን ማማከር ይኖርባቸዋል። ምንም እንኳን ሙዝና ፓፓዬ ለጨጓራ መልካም ቢሆኑ በመቀመሚያው ላይ የተጠቀምናቸው ጥሬ ሽንኩርት፣ ቃሪያና ሎሚ ቅመሞች የጨጓራ ህመም ወይም የአሲድ መተንፈስ ላለባቸው ሰዎች ጨጓራቸውን ሊያስነሳ ስለሚችል በጥንቃቄ መመገብ አለባቸው። ሙዝና ፓፓያ ተፈጥሯዊ ስኳር ያላቸው ፍራፍሬዎች በመሆናቸው ከፍተኛ የስኳር ህመም ያለባቸውን የደም ስኳራቸውን በጥብቅ የሚከታተሉ ሰዎች የፍራፍሬዎቹን መጠን ካነሱ አትክልቶች ጋር አስተካክለው መመገብ ይኖርባቸዋል። ሌላው ሰላጣው በፋይበር እጅግ የበለጸገ በመሆኑ ከዚህ በፊት የፋይበር ምግቦችን በብዛት የመመገብ ልምድ ለሌላችሁ ሰዎች ድንገት በብዛት መውሰድ የሆድ መነፋትና የጋዝ መብዛት ሊያስከትል ይችላል። ስለዚህ ቀስ በቀስ በመጠን መጀመር ይመረጣል። አቮካዶና ሙዝ በጣም ጤናማ ቢሆኑም የካሎሪ ይዘታቸው ከፍተኛ በመሆኑ ክብደት ለመቀነስ የምታደርጉትን ጥረት እንዳያስተጓጉልባችሁ መጠናቸውን አግባብ ባለው መልኩ መገደብ ያስፈልጋል። የአለርጂ ስሜቶች ያለባችሁ ሰዎች ካላችሁ ለአቮካዶ፣ ለሙዝና ለፓፓያም ተመሳሳይ የአለርጂ ስሜት ማሳከክ፣ የከንፈር ማበጥ ወይም የአፍ ውስጥ መለብለብ ሊያጋጥሟችሁ ስለሚችል በጥንቃቄ መመልከት ያስፈልጋል። አሁን ደግሞ ወደ መጨረሻውና ሰላጣውን ወደሚቀይረው ክፍል ደርሰናል። በቪዲዮ ላይ እንደምታዩት በብርጭቆ ውስጥ ዘይት፣ የሎሚ ጭማቂ፣ ጨው እና ቁንዶ በርበሬ በአንድ ላይ እናደርጋለን። ከዚያም በማንኪያ በደንብ ነታ እናደርግና እንቀላቅለዋለን። የመታነውን የቅመሙ ውህደት በተከተፉት አትክልቶችና ፍራፍሬዎች ላይ እናፈሰዋለን። ከዚያም ሁሉንም የቅመሙንና የሎሚውን ጣዕም በእኩል እንዲያገኙ በማንኪያ በእርጋታ እንቀላቅላቸዋለን። የአትክልቱ ቃና እና የፍራፍሬው ጣፋጭነት ልዩ ጣዕም ይሰጠናል። አትክልትና ፍራፍሬዎች በጥሬነታቸው ስለምንመገብ ከመክተፋችን በፊት በደንብ በንጹህ ውሃ ማጠብ እንዳለብን አንዘንጋ። እኔ ቀደም ሲል መጀመሪያ አጥቤው ስለነበረ ቪዲዮ እያጠብኩ አልቀረጽኩላችሁም። እንግዲህ የዛሬው ጤናማና ጣፋጭ ሰላጣችን ይህንን ይመስላል። እናንተም በቤታችሁ በቀላሉ አዘጋጅታችሁ በመመገብ ጤንነታችሁን ጠብቁ። ቪዲዮውን ከወደዳችሁት ላይክ እና ሼር፣ ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በሚቀጥለው ቪዲዮ እስከምንገናኝ ቻው።